በስልካችሁ ያነሳችሁት የደበዘዘ ጥራቱ የወረደ ወይም አሮጌ ፎቶ ኖሯችሁ ምን ነው ጥራቱ በተስተካከለ ብላችሁ ታውቃላችሁ? ዛሬ አብዛኞቻችን ለጽሁፍ ብቻ የምንጠቀመው ቻትጂፒቲ እንዴት የፎቶዎቻችንን ጥራት በከፍተኛ ደረጃ ማስተካከልና አዲስ ህይወት መስጠት እንደሚችል ደረጃ በደረጃ አሳያችኋለሁ። የፍሬው ኢትዮ ቢዝነስ ቤተሰቦች እንኳን በቻናሌን በሰላም መጣችሁ። በስልካችሁ ያነሳችሁት የደበዘዘ ጥራት የወረደ ወይም አሮጌ ፎቶ ኖሯችሁ ምን ነው ጥራት በተስተካከለ ብላችሁ ታውቃላችሁ? ዛሬ አብዛኞቻችሁ ለጽሁፍ ብቻ የምንጠቀመውን ቻትጂፒቲ እንዴት በፎቶዎች ጥራት በከፍተኛ ደረጃ ማስተካከል እና አዲስ ህይወት መስጠት እንደምንችል ደረጃ በደረጃ አሳያችኋለሁ። የተለያዩ የኤአይ ቱሎች መጥተዋል። እንግዲህ እኛ ፎቶአችን ለተለያየ ነገር ለፓስፖርት፣ ለመታወቂያ መጠቀም ፈልገን የፎቶ ሳይዛችን ፎቶ ተበላሽቶብን እንዴት አድርገን ነው ኳሊቲ የሆነ ፎቶዎችን ኤአይዎችን በመጠቀም አሪፍ ፎቶ የምንሰራው የሚለውን ነገር ስቴፕ ባይ ስቴፕ እናያዋለን። እንደምትመለከቱት ወደ ቻትጂፒቲ ገባን። ያው ቻትጂፒቲ የማያውቀው አለ ብዬ አልገምትም። ቻትጂፒቲ ፈርቀዳጅ ሆኗል። በአሁኑ ሰዓት የተለያዩ ፎቶ ኤዲት ማድረጊያ አፕሊኬሽኖች ቢኖሩም ግን በጥራት አንደኛ ነው ተብሎ የተመሰከረለት ቻትጂፒቲ ነው። ቀጣይ የሚመጣውን ነገር ባናቅም አሁን ባለው ቻትጂፒቲ አሪፍ ፎቶ ኤዲት ማድረግ የሚችል አፕሊኬሽን ነው። ይህንን አፕሊኬሽን ደግሞ ያው ቴሌግራም ላይ ያስቀምጥላችኋለሁ ወይም ደግሞ ቻትጂፒቲ ብላችሁ ከፈለጋችሁት ፕሌይ ስቶር ላይ ታገኙታላችሁ። ወደ ጉዳያችን ንግባ። ይህ ክሬት ኢሜጅ የሚለውን እኛ አሁን የምንፈልገው ፎቶ ለመታወቂያ ወይም ለፓስፖርት አስተካክሎ እንዲሰጠን ነው የኛ ፍላጎት ኦሬዲ። ስለዚህ እንደምትመለከቱት ክሬት ይላል። ክሬት እንጫናለን። ክሬት እንለው ቻትጂፒቲ በራሱ መልክ እንደዚህ አይነት ይዘት አለው። እዚህ ጋር እንደምትመለከቱት ክሬት የምትለውን ፊት ለፊት ማስቀደም አለብን። እኛ ፎቶአችን ለማሳመር ከፈለግን ጥራት ያለው ፎቶ እንዲሰራልን ከፈለግን እዚህ ጋር ክሬት ኢሜጅ የሚለውን ከፊት አድርገን የምንፈልገውን ፎቶ እናስገባለን። እንደምትመለከቱት እዚህ ጋር ፕሮምፕት መጻፊያ ያስቀምጥልናል። ኦኬ እንካውና እዚህ ጋር የምንፈልገው ስታይል እንጽፋለን። ለምሳሌ የምትመለከቱት እኔ ይህንን ፕሮምፕት ጽፌለታለሁ በራሴ። ያው ፕሮምፕት ባይ ዘ ዌይ ለመታወቂያ የሚሆን ፕሮምፕት በቴሌግራም ማዘጋጀት ይለቅላችኋለሁ። ያንን ፔስት በማድረግ መጠቀም ትችላላችሁ። ለአሁን ለእናንተ ለማሳየት ያህል ነው። እንደምታዩት እንትኑን የምር ቻትጂፒቲ ላይ ምንም አይቻለውም። አንደኛ ናቸው። አንደኛ ብያችኋለሁ። ምክንያቱም ኳሊቲ በጠበቀ መልክ አድርጎ ያንን የደበዘዘ ፎቶ በዚህ መልክ ጽድት አድርጎ ሰጥቶኛል። እናንተ ፎቶአችሁን የትም ሳይጠበቅባችሁ በያዛችሁት በስልካችሁ በያዛችሁት እጅ ላይ ባለው ስልክ እንደዚህ ጽድት አድርጋችሁ ይሄን ፕሪንት አድርጋችሁ መጠቀም ብቻ ነው የሚጠበቅባችሁ ኦሬዲ። ስለዚህ ይሄኛው ለመታወቂያ፣ ለፓስፖርት፣ ለደት ካርድ፣ ለተለያዩ የሚሆኑ የሰውየውን ኳሊቲ በጠበቀ መልክ አድርጎ ጽድት አድርጎ ሰርቶልኛል። እናንተም እየገባችሁ በዚህ መልክ ፎቶአችሁን ኤዲት ማድረግ ትችላላችሁ። ተጨማሪ አንድ ልስራላችሁ። የምትመለከቱት ቅርጹን ያልጠበቀ ፎቶ ነው። ይሄንን ፎቶ እንዴት አድርጎ እንደሚሰራልን ተመልከቱት። ጋይስ በምትመለከቱት መልክ አድርጎ ጽድት ባለ መልክ የሰውየውን የሰጠውትን ፎቶ ስታይሉን አይታችኋል። እንደምን አድርጎ አሳምሮ በቁጭ አድርጎ እንዳስቀመጠው ሁላችሁም እንደዚህ እየገባችሁ የተለያዩ ፎቶአችሁን እንዳይበላሽባችሁ እና በተለይ ደግሞ ፓስፖርት እና መታወቂያ እና ናሽናል አይዲ ምናምን ስታሰሩ እንደዚህ አይነት ኤዲት ተጠቅማችሁ ጽድት ያለ ፎቶ በቻትጂፒቲ ተጠቀሙ። ቀጣይ በሌላ ቪዲዮ መጣላችኋለሁ። ይመቻችሁ።
ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን፣ ተጨማሪ የቴክኖሎጂ መረጃዎችንና ጠቃሚ ቲፖችን ለማግኘት ደግሞ የቴሌግራም ኢትዮ ተቀላቀሉ።